የክብራን የምክር ቤት አባላትም ክልሉ ከተመሰረተ ጀምሮ እለት የገቢን ስራ በመደገፍ ታች ላይ ያለውን መስተካከል ያለበት መጠናከር ያለበትን ጉዳይ በምክር ቤትም አልፎም በግልም እንደ ተቋም መረጃ እየሰጡ የተቋሙ እንዲጠናከር ላደረጉት አስተዋጽኦም ለሰጡንም ገንቢ ሐሳብ አስተያየት ከልብ ነው ማመሰግነው። ከተነሱት ጥያቄዎች አንፃር ከታክስ ኢንተለጀንስ እና የኦፕሬሽን ስራን በተመለከተ የ2018 እቅድን ስናቅድ የደረጃ ሀሌቶዋና ለግብር ከፋዮችን ታሳቢ አድርገን ነው የታክስ ኢንተለጀንስ እና ኦፕሬሽን ስራ እንሰራለን ብለን ያቀድነው። በ2017 መጨረሻ አካባቢ ላይ የአዲሱ የታክስ የገቢ ግብር ማሻሻያ አዋጅ በመሻሻሉ ምክንያት 3 ደረጃ የነበረውን 2 ደረጃ አድርጓል። ከዚህ ቀደም ደረጃ ላይ የነበሩ ደረሰኝ የሚቆርጡ ግብር ከፋዮች ደረሰኝ የማይቆርጡበትና ቲኦቲ የቀረበት ሂደት ስላለ ያው ግማሽ የሚሆነው ግብር ከፋይ ከደረሰኝ መቁረጥ ወደ ደረሰኝ እንዳይቆርጡ በአዋጁ የተደነገገ በመሆኑ የነሱ ላይ የታክስ ኢንተለጀንስና ኦፕሬሽን ስራ ያልሰራን በመሆኑ አንድ ቀንሷል። ሁለተኛው ደግሞ የሰው ኃይል ከክልል ጀምሮ በተለይ ታክስ ኦፕሬሽን እና ኢንተለጀንስ ላይ የሰው ኃይል እጥረት በጣም አለ። ያንን እኛም እንደ ክልል የተለያዩ ኦፕሬሽኖችና ኢንተለጀንስ ስራዎችን ስንሰራ የክልል የዞን ባለሙያዎችን ይዘን ነው ወደ ከተሞችና ወረዳዎች እየወረድን ያለ ነው። ስለዚህ በዛ ምክንያት ሰፊ ያቀድነውን ማከናወን ያልቻለን መሆኑን ነው። ሌላኛውን ግን በአስተምሮ በተለይ የደረጃ ሀሌቷ ብቻ ስለሆነ በአዲሱ አዋጅም ጋር ተያይዞ ያስተምሮ ስራዎችን በሰፊው መሄድ ስላለብን በዛ መንገድ የቀነሰ መሆኑንና እቅዱንም መልሰን የምንከልስ መሆኑን መረጃ ለመስጠት ነው። ሁለተኛው ከማዘጋጃ ቤታዊ የገቢ አፈጻጸም አንፃር ዝቅ ብሏል። ትክክል ነው። የ2018 እቅድ ስናቅድ የማዘጋጃ ቤታዊ ገቢ 100% 1 ቢሊዮን ስንሰበስብ የነበረውን ወደ 2 ቢሊዮን ነው ያሳደግነው። ይሄንንም ስናደርግ ከተሞቻችን ከመልማት ፍላጎት ከተሞች ሳቢ ለነዋሪ ምቹ እንዲሆኑ ከማድረግ አንፃር የምንሰበስበው ሀብት በቂ ልማት ከተሞችን ለማልማት ስለማይሆን ያንን ታሳቢ አድርገን ከፍተኛ እቅድ አቅደናል። በዛም አዲስ የማዘጋጃ ቤት ምጣኔ ተመንደም ሐምሌና ነሐሴ አካባቢ ካወረድን ከፍተኛ ገቢ እንሰበስባለን። በተለይ ፈርጅ 2 3 እና 4 5 ከተሞች ላይ የማዘጋጃ ቤት ምጣኔ ተመኑ ከ2 ዓመት በፊት የወጣው በጣም ዝቅተኛ ስለሆነ እሱን ማሻሻያ አልቆ እንገባለን ብለን አቀደናል። ግን ባሰብነው ልክ ደንቡ ፈጥኖ ባለማለቁና የ6 ወር እቅዳችንን እንዳናሳካ ያው 5ኛ ወር ላይ ነው ደንቡ የጸደቀው። 1 ወር ጊዜ ውስጥ ግን ከፍተኛ የሆነ ርብርብ አድርገን ገቢውን ለማስተካከል ሄደናል። ቀሪ ወራትን ግን በአግባቡ በአዲሱ ምጣኔም ሌሎች አማራጮችንም ተጠቅመን የማዘጋጃ ቤታዊ ገቢያችንን እንሰበስባለን የሚል ሐሳብ ነው ያለኝ። ሌላው ከንግድ ትርፍን በተመለከተ ከተነሳው አንፃር ያው እኛ እንደ ክልል ሆነን ከተመሰረትን ጊዜ ጀምሮ ሰፊ ስራ እንደ ክልል ገቢዎች ቢሮ የሰራ ነው። እንደ ክልላችን የሚንቀሳቀሱ ፒኤልሲዎች የባንኮችና የፌደራል ግብር ከፋዮችን ጨምሮ መረጃዎችን የማደራጀት ወደኛ ክልል መምጣት ያለበት ንግድ ትርፍ እንዲመጣ ሰፊ ስራዎችን ሰርተናል። እዚህ ምክር ቤትም በመስተዳደር ምክር ቤትም እያቀረብን ብዙ ሀብቶች ወደ ታች እንዲወርዱ ያደረግንበት ሂደት አለ። ፌደራል ገቢዎች ሚኒስቴርም የራሱን የሆነ የክልሎች ድጋፍ ዳይሬክተር በማመቻቸት እያንዳንዱ ጥያቄያችንን ሄደን ቀጥታ ዳይሬክተሮችን አግኝተን ስታብሊሽመንትም የተለያዩ መረጃዎችንም የማስተካከል ስራዎችን እየሰራን እንድንመጣ አድርጓል። የክልሉ መንግስትም ከዚህ በፊት ያው እኛም አመራሮችም ሁሉም ነበረ የጋራ ገቢን መረጃ እየሰራ የነበረው። ግን ደግሞ የራሱ የሆነ የጋራ ገቢን የሚመለከት ከፍተኛ ባለሙያ ያስፈልጋል ሲስተም የሚያቅ ብለን ጥያቄ አቅርበን አንድ ከፍተኛ ባለሙያ እንድንቀጥር በተሰጠን መሰረት
ባለሙያ ቀጥረን የጋራ ገቢን ብቻ ሲስተም ላይ ቁጭ ብሎ በማየት ወደ ክልላችን ያልመጡ ገቢዎች እንዲመጡ የመጡት ደግሞ ወደ ታችኛው ስታብሊሽመንት ላይ ባለው መረጃ መሰረት ወደ ታች እንዲወርድ ሰፊ ስራዎችን እየሰራ ያለ ባለሙያ አለ። በዚህም ጥሩ መሻሻሎች አሉ። ያው እለት ከአመት አመት የንግድ ትርፍ ግብር እየተሻሻለ የመጣበት ሂደት አለ። በዚህ ምንም ቅሬታ የሚፈጥር ነገር እንደሌለ ማንሳት ፈልጋለሁ። ነገር ግን ከቴፒ ግሪን አንጻር ከፍተኛ ገቢ ከፍሏል የሚል ፍላጎት የከፈለ የሚመስል ነገር ያለ ስለመሰለኝ ነው። እስካሁን ድረስ እስከ 2017 ቴፒ ግሪን እኛም ትክክል ነው ስታብሊሽመንት እንዲመዘገብ ወረዳውም ዞኑም እኛም በተደጋጋሚ ገቢዎች ሚኒስቴር ሄደን አስመዝግበናል። የስታብሊሽመንት ችግር የለበትም። ነገር ግን በ3 አመት እስካሁን ወደ ክልላችን የተላለፈው 3.8 ሚሊዮን ብር ብቻ ነው። 7.6 ሚሊዮን ነው እንደ ሀገር የከፈለው። ፌደራል 50% ወስዷል። 3.8 ሚሊዮን ወደ ክልላችን ተላልፏል። ያንን 3.8 ሚሊዮን እኛ ለሌሎች ዞኖች እንደምናደርገው ለሸካ ዞን አስተላልፈናል። ያንንም ባለፈው ለክልሉ ምክር ቤት ስሊፖቹንና ደብዳቤዎችን ልከናል፣ በአግባቡ አስተላልፈናል። ነገር ግን የ2018ን ስንመለከት ሌሎች በከፈሉት ልክ አሁንም ንግድ ትርፍ አልተከፈለም። ቴፒ ግሪን ሲስተም ላይ ስናይ የኢንተረስት ገቢ ተብሎ 2352 ብር ብቻ ናት ሲስተም ላይ ያለችው ወደኛ ክልልም የተላለፈው። ይሄንን በህዳር ወር የጋራ ገቢ ለሸካ ዞን አስተላልፈናል። ነገር ግን የንግድ ትርፍ መምጣት እንዳለበት እኛም ከባለሙያው ጋርም ዘርፍ ኃላፊው ጋርም ተነጋግረን ሌሎች ያላኩ ባንኮች ጋር አብረን በጋራ 1-2 ወር ድንገት በቅጣት ከከፈለ የሚል መረጃዎችን ጠብቀናል። 2 ወር ሙሉ ጠብቀን ሀብቱ ስላልመጣ ከሌሎች ፒኤልሲዎች ጋር መረጃ አደራጅተን ያው የፌደራል ገቢዎችን የምንጠይቅ ነው የሚሆነው እና እኛ ጋር መጥቶ የቀረ የለም። ግን ከሚሰጠው ጥቅም ከሚያገኘው ኢኮኖሚያዊ ጥቅም አንጻር የተከፈለው ግብር ያው ሲስተም ላይ ስናይ የለም ኢንተረስት ብቻ ያለ መሆኑን ለማንሳት ነው። እሱን በፔንዲንግ ያለ ኢሹ ነው። እኛም ጥያቄውን ከፌደራል ጋር ወስደን የምንሰራ ነው የሚሆነው። ጥቅምት 30 ሪፖርት መደረግ ነበረበት፣ አልተደረገም። ሌሎቹ ለምሳሌ ባንኮች ባለፈው ያያችሁት ወደ 580 ሚሊዮን ብር መጥቶ ወደ ታች አስተላልፈናል። ልክ እንደዛ እስከ ጥቅምት 30 መክፈል ነበረበት የሚለውን ነው። ለምንድን ነው ችግሩ የሚለውን እኛም ጥያቄውን ስለያዝን 1-2 ወር ጠብቀናል። ድንገት በአዲሱ ገቢ ግብር አዋጅ 2.5% ላይ ኮምፕሌን ኖሮ ሊሆን ይችላል ብለን 2 ወር ጠብቀናል። ከዚህ በኋላ እኛም የፌደራል ገቢዎች ጋር ኮሚኒኬት አድርገን ኦዲት የሚደረግበት ስርዓት እንዲገባ እናደርጋለን የሚል ሀሳብ ነው መስጠት የምፈልገው። መጨረሻ ላይ ያው ምክር ቤቱም እስከ ታች ድረስ እኛን እየደገፈን ቆይቷል። አሁንም የምክር ቤት አባሎቻችን ታች ያው የሚሰበሰበው ገቢ ዞሮ ዞሮ ለህዝብ ልማት የሚውል ነው። ታች ላይ ሰፊ መነቃቃት አለ። ግን ደረሰኝ መቁረጥ ላይ ትንሽ አሁንም የገቢ ተቋም ብቻ ጥረት እያደረገ ስለሆነ ሁሉም አካል ደረሰኝ እንዲቀበል ታች የምክር ቤት አባላትንም የወከላቸው ህዝብ ላይም ውይይት ላይ በዚህ መንገድ ቢሄዱ ጥሩ ነው። ለምን ከዚህ በፊት ከፍተኛ ግብር የምንሰበስብበት ቲኦቲ ነው። ያው የግብር ጫናን ለመቀነስ ነገም እኛ የምናሻሽለው አዋጅ አለ። በዛ ምክንያት የቀረ ስለሆነ አሁን የማይነጥፍ ሀብት ብለን የምናስበው የተጨማሪ እሴት ታክስ ገቢ ስለሆነ እዚህ ላይ ሁሉም ቢደግፈን ቢረባረብ ጥሩ ነው የሚል ሀሳብ ለማንሳት ፈልጌ ነው። ስለዚህ በየአካባቢው የሚነሱ የመሰረተ ልማት የመልካም አስተዳደር ጥያቄዎችን መመለስ የምንችለው የገቢ ውስጥ የገቢ አቅማችንን ስናሳድግ ነው። ህገወጥነትን በጋራ ስንከላከል ስለሆነ በዚህ መንገድ ብንደገፍ የተሻለ የክልላችንን ፖቴንሻል በአግባቡ መሰረቱን አስፍተን ገቢ መሰብሰብ እንችላለን የሚል ሀሳብ ለመስጠት ነው። አመሰግናለሁ።